የትም ሳትሄዱ ቤታችሁ ብቻ ቁጭ ብላችሁ በስልክ ገንዘብ ስሩ፣ ዶላሮችን እንስራ የሚሉ የተለያዩ ማስታወቂያዎችን በተለያዩ ሶሻል ሚዲያዎች እንሰማለን አይደለ? እውነታው ግን እሱ ነው ወይ? የእውነትም ገንዘብ ይሰራል በስልክ የሚለውን እኔ ከታዘብኩት በጥቂቱ እስኪ አብረን እኔ በስልክ ገንዘብ ይሰራል የሚሉ የተለያዩ ሰዎች አሉ። እንግዲህ እነሱ የሚሰሩ ሰዎች አሉ፣ ኦፍ ኮርስ አሉ፣ ግልጽ ነው። ነገር ግን የሚሰሩት እነማን ናቸው? ቀኑ ሙሉ ስልካቸው ላይ እና ላፕቶፓቸው ላይ ኮምፒውተራቸው ላይ የሚውሉ ናቸው። የሚውሉ ማለት ሪሰርች እያደረጉ ስለዛ ስራ ማለት ነው። ሁለተኛ ደግሞ የሚሰሩ የምላቸው ስካመሮች አሉ፣ አጭበርባሪዎች ማለት ነው። እኔ ከታዘብኩት ነው፣ እንዳልኳችሁ የማውቀው ነው መነግራችሁ። እነዛ ስካመሮች እነዚህም ቢዝነስ አሰራችኋለሁ፣ ኦንላይን የሆነ ያህል ገንዘብ ክፈሉና አሰራችኋለሁ ምናምን ብቻ እያሉ የተለያዩ ማስታወቂያዎችን ይሰራሉ። ከተለያዩ ሰዎች ገንዘብ ይቀበላሉ። ከዛ በኋላ አድራሻቸው አይገኝም። ያ ማለት ስካመሮች ናቸው፣ አጭበርባሪዎች ናቸው ማለት ነው። እሱን ደግሞ በግልጽ ያረጋገጥኩት ነገር ስላለ ነው። የተለያዩ ዌብሳይቶች አሉ፣ ትክክለኛ ዌብሳይቶች እና ፌክ ዌብሳይቶች አሉ። ለመዝረፍ ብቻ የተዘጋጁ ዌብሳይቶች አሉ። እንግዲህ ቁጭ ብሎ ከቤት ለመዝረፍ ብቻ የተቀመጠ ሰው አለ። ለመዝረፍ ስላችሁ ኦንላይን ዝርፍ ትልልቅ ገንዘቦች ነው የሚዘዋወሩት ማለት ነው። ቲክቶክ እና ዩቲዩብ ላይ ስክሮል እያደረጋችሁ ስልክ ምናምን የተለያዩ ቪዲዮዎችን እያያችሁ እንግዲህ በመሀል እንደዚህ አይነት ማስታወቂያዎች ይመጣሉ። እነዛ ማስታወቂያዎች ግን የሆነ ሊንክ አለ የሚያስገቧችሁ ምናምን፣ ለራሳቸው ነው አድቫንቴጅ ይዘው እንትን የሚሉት በመጀመሪያ ደረጃ ማለት ነው። ሲቀጥል ደግሞ ኦንላይን ቢዝነስ ለመስራት ዋና የሚያስፈልጋችሁ 3 ነገሮች አሉ። አንደኛ ኢንተርኔት አክሰስ ወይም ደግሞ ዋይፋይ፣ ሁለተኛ ጊዜ፣ ሶስተኛ ትዕግስት፣ አራተኛ ያው እንደ አስፈላጊነቱ ነው። ብዙም እንትን አይኖረው፣ እንግሊዘኛ እውቀት ቢኖራችሁ ይመረጣል። ኢንተርኔት ያልኩት አብዛኞቹ ቪዲዮ በማየት ምናምን የሚሰሩ ስራዎች አሉ። ሁለተኛ ደግሞ ክሮም ላይ ስለሆነ የምትሰሩት በጣም ኢንተርኔት ይጨርሳል። 200 እና 300 ሜጋባይት ገዝታችሁ አይሆንም ማለት ነው። ስለዚህ ወደ ዋናው ጉዳይ ስመጣ እነዛ ኦንላይን ቢዝነስ የሚሰሩ ሰዎች ከ190% ስካመሮች ናቸው፣ አጭበርባሪዎች ናቸው ማለት ነው። አስቡት 90% ማለት እሱንም እኔ ባየሁት መሰረት ነው። 10%ም ከተገኘ ትልቅ ነገር ነው። ምክንያቱም ምንድነው ይህንን ስራ እየሰሩ ህዝቡን በደካማ ጎኑ እየገቡ ገና ስራ የለም በቃ ገንዘብ ያስፈልጋል እያሉ ደካማ ገቢ ያለውን ሰው እየመረጡ ቲክቶክ እና ዩቲዩብ ላይ ማስታወቂያ ይሰራሉ፣ ፌስቡክ ላይ ምናምን። ከዛም በኋላ ምንድነው እነዛ ሳያውቁ ይሸወዳሉ ማለት ነው። በጣም ብዙ የተሸወዱ ኢትዮጵያውያኖች አሉ። እንደ ቀልድ ከ200 ብር ጀምሮ እስከ 10,000፣ 20,000፣ 50,000 ብር ድረስ የተበላ ሰው አለ። ብሩን ዲፖዚት ካደረጋችሁ በኋላ ከዛም መቼም አታገኟቸውም እነሱን። ይህ ነገር ከመሆኑ በፊት ግን መጀመሪያ ስለምትሰሩት ነገር በደንብ ማወቅ ነው። ጉግል ላይ ሰርች አድርጋችሁ ይሄ ስራ ትክክል ነው ወይ ብላችሁ መጻፍ፣ ሰርች ማድረግ እና ትልልቅ ዩቲዩበሮች አሉ፣ ቻናሎች አሉ፣ እነሱ ላይ በደንብ መከታተል። ኦንላይን ቢዝነስ ብቻ የሚሰሩ አሉ እና እንዳትበሉ ተጠንቀቁ ለማለት ነው። የትኛውን ቢዝነስ ለመግባት ዝም ብሎ አይገባም። መጀመሪያ ስለዛ ቢዝነስ ማጣራት መቻል ያስፈልጋል። እና እኔም ከዚሁ ከተጎጆቹ መካከል አንዱ ነበርኩኝ ማለት ነው። ለማንኛውም ያው ይጠቅማል ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ወዳጆቻችሁ ታጋሩት፣ ደስ ይለኛል። ይመቻችሁ።